መልኬ ዋሻ የሚገኘው በምስራቅ ጎጃም ዞን በሸበል በረንታ ወረዳ ውስጥ ሲሆን ከሸበል በረንታ ወረዳ ዋና ከተማ የኤድውሃ በስተምስራቅ አቅጣጫ በአንሸብ ቀበሌ ውስጥ ከኤድውሃ በመኪና የ15 ደቂቃና የ2 ሰዓት የእግር ጉዞም ይወስዳል። ዋሻውን በሰሜን የቦሎ ጎጥ፣ በደቡብ የዙቸር ጎጥ፣ በምስራቅ የአባይ ወንዝ፣ በምዕራብ የአንሸብ ጎጥ ያዋስሩታል። የመልኬ ዋሻ ስም አጠራርም የተገኘው በድሮ ዘመን በዋሻው ውስጥ መልኬ የምትባል ሴት ትኖርበት ነበርና የሴትዮዋን ስም ወስዶ መልኬ ዋሻ የሚል ስያሜ እንደተሰጠው ባፈ ታሪክ ይነገራል። ዋሻውን ዞሮ ለመጨረስ የ6 ሰዓት የእግር ጉዞ የሚወስድ ሲሆን ዋሻውን ልዩ ከሚያደርጉት ነገሮች መካከል ዋና ዋናዎቹ በዋሻው ውስጥ የሰው ልጅ ቅሪተ አካል መገኘቱ፣ በዋሻው ውስጥ የእንስሳት ቅሪተ አካል መገኘቱም፣ በዋሻው ውስጥ የሰው ልጅ አጽምን የያዙ ሳጥኖች መኖራቸው፣ በዋሻው ውስጥ ብዙ የሆኑ ትንንሽ የሳር ጎጆ ቤቶች መኖራቸው፣ በዋሻው ውስጥ በርካታ የእህል ጎተራዎች መገኘታቸው ወዘተ ሲሆኑ ዋሻው ውስጥ ለመግባት 8 ሜትር ርዝመት የሚገመት መሰላል የሚያስፈልግ ሲሆን ዋሻው ጥናት ቢደረግበት ሌሎችም ግኝቶች ሊኖሩ እንደሚችሉ የአካባቢው ነዋሪዎች ይገልጻሉ።